ሰላም ሰላም የተከበራችሁ ውድ የቻናሌ ተከታዮች እንደምን አላችሁ? በያላችሁበት ዓለማት ሁሉ ሰላማችሁ ይብዛ። ዛሬ አንድ ድንቅ ነገር ይዤላችሁ መጥቻለሁ። እንግዲህ ስለ ባለሀብቱና ታዋቂው ወርቁ አይተነው ይሆናል ማለት ነው። ወርቁ አይተነው በኢትዮጵያ ውስጥ ታዋቂና ስኬታማ ከሆኑት የሀገር በቀል ባለሀብቶች ወይም ነጋዴዎች አንዱ እንደመሆኑ ይታወቃል። በተለይ በግብርናና በኢንዱስትሪና በተለያዩ የኢንቨስትመንት ዘርፎች ላይ በሰፊው ይንቀሳቀሳል። WA ምግብ ዘይት ፋብሪካ በአማራ ክልል በደብረ ማርቆስ ከተማ ላይ ያስገነባው ግዙፍ የምግብ ዘይት ፋብሪካ ዋነኛ መታወቂያው ነው። ይህ ፋብሪካ የሀገሪቱን የምግብ ዘይት እጥረት ለመቅረፍ ትልቅ አስተዋጽኦ ያበረከተ ግዙፍ ፕሮጀክት ነው። የግብርና ኢንቨስትመንት በሰፊው የእርሻ ልማት በተለይም በቅባት እህሎች እና በጥራጥሬ ምርቶች ላይ በስፋት ይንቀሳቀሳል ማለት ነው። ይህ ባለሀብት ከዘይት ፋብሪካው በተጨማሪ በማዕድን፣ በኮንስትራክሽን፣ በትራንስፖርት እና በሪል ስቴት ዘርፎችም ላይ እጁ እንዳለበት ይነገራል። እንግዲህ ወርቁ አይተነው በንግድ ስራው ብቻ ሳይሆን በተለያዩ የበጎ አድራጎት ስራዎች ይታወቃል። ለተፈናቃይ ወገኖች ድጋፍ በማድረግ ትምህርት ቤቶችን እና የጤና ተቋማትን በመገንባት በመጠገን ለተለያዩ ማህበራዊ ጉዳዮች ትልቅ የገንዘብ ልገሳ በማድረግ በብዛት የምናውቀው በጭንቅ ሰዓት ለኢትዮጵያ ሕዝብ የሚደርስ እንግዲህ እንቁ ባለሀብት ልጅ ነው ማለት ነው። የብዙዎችን ትኩረት የሚስበው የእሱ የህይወት ታሪክ ነው። ከተራ የጉልበት ስራ እና ከትንሽ ንግድ ተነስቶ ጠንካራ ስራ ጥረት አሁን ላይ ለደረሰበት ትልቅ ደረጃ መብቃቱ ለብዙ ወጣቶች እንደ ምሳሌ የሚጠቀስ የውጤታማነቱ ማሳያ ተደርጎ ይወሰዳል። እንግዲህ ወርቁ አይተነው በቁጥር ደረጃው ባይታወቅም በኢትዮጵያ አሉ የሉም ከሚባሉት ባለሀብቶች ስንተኛ እንደሆነ በትክክል መናገር ባይቻልም በሀገሪቱ ካሉ የመጀመሪያዎቹ 10 ወይም 5 ባለሀብቶች እጅግ ባለሀብት ኢትዮጵያውያን ዝርዝር ውስጥ በግንባር ቀደምትነት የሚነሳ ነው ማለት ነው። ታዲያ ሰሞኑን በሶሻል ሚዲያ አነጋጋሪ ሆኖ የቆየው አንዲት ቲክቶከር ወርቁ አይተነውን ባልዋለበት ስትከሰውና በሚዲያ ላይ ስታሳድደው ማለት ነው። በመሆኑም እንግዲህ ሶሻል ሚዲያ ከመለጠፋችን በፊት የምንለጥፈውን ነገር ዝም ብለን ስለለጠፍን ከተጠያቂነት እንደማያመልጠን ያሳየበት ትልቅ ተግባር ነው። በዚህን ሰዓትም ደግሞ አነጋጋሪ ሆኖ ያለ በሶሻል ሚዲያ የተናገረችውን ከተጠያቂነት እንዳላስመለጣት ይህ ታላቅ ተጽዕኖ ፈጣሪ ወርቁ አይተነው ያሳየበት መንገድ ነው ማለት ነው። አንድ የኖርዌይ ፍርድ ቤት በታዋቂው ባለሀብት ወርቁ አይተነው ላይ መሰረተ ቢስ እና ስም አጥፊ የሆኑ የሐሰት ወሬዎችን ስታሰራጭ በነበረችው ቲክቶከር ሄለን ደሳለኝ ላይ እንግዲህ ጠንከር ያለ የቅጣት ውሳኔ አስተላልፏል ማለት ነው። የኖርዌይ ፍርድ ቤቱ ሄለን ያሰረጫቻቸውን ሁሉንም የሐሰት ቪዲዮዎች በአስቸኳይ እንድታጠፋ ከጉዳዩ ጋር በተያያዘ ሙሉ በሙሉ ዝምታን እንድትመርጥና ከፍተኛ የሕግ መቀጫ ወይም የገንዘብ ቅጣት እንድትከፍል አዟታል። ይህም ከስክሪን በስተጀርባ መደበቅ ወይም ከሕግ ተጠያቂነት እንደማያድን ያው ትልቅ ማሳያ ሆኖ ተገኝቷል ማለት ነው። ያለምንም ቅጣትና ዋጋ ሳይከፍሉ የሰዎችን ስም ማጠልሸት እንደማይቻልም ማንኛውም ነገር ከመለጠፉ በፊትም ማሰብ ማንሰላሰል እንደሚያስፈልግም አጽንኦት ተሰጥቶበታል ማለት ነው። ለዚህ እንግዲህ አድማጮቻችን እንደሰማችሁትኝ አንድን ነገር ወደ ሚዲያ በማን አለበኝነት የምናወጣው ነገር ዋጋ እንደሚያስከፍለን ነው ከዚህ የተረዳ ነው ማለት ነው። አሁን በዚህ ሰዓት ቲክቶከር ሄለን ደሳለኝ ይቅርታ አድርግልኝ እያለች እየተለማመጠች እየለመነች ያለችበት ሰዓት ነው ማለት ነው። ታዲያ እንግዲህ ታዋቂውና ዝነኛው ባለሀብት ወርቁ አይተነው በቲክቶክ ከሰደበችው ሄለን ደሳለኝ ካለችበት ድረስ በመሄድ እንግዲህ በኖርዌይ መንግስት በመክሰስ የእስራትና የበርካታ ገንዘብ ቅጣት እንዲጣልባት አድርጓል። እንዲሁም እንግዲህ በቲክቶኳ ላይ የተፖሰቱ ሙሉ ቪዲዮዎችን
ስም የሚያጠለሹ ስድቦችን ስለ ወርቁ አይተነው የተሳደበችውን ስድብ ሙሉ ከቪዲዮዋ ላይ እንድታወርድም አስደርጓታል። ታዲያ እንግዲህ ይህ ታዋቂውና ዝነኛው ባለሀብት ወርቁ አይተነው በተለይ አቅሙን ያሳየበት ችሎታውንም ያሳየበት በመሆኑ እንግዲህ በብዙዎች ዘንድ መነጋገሪያ ሆኗል። በዚሁ አጋጣሚ እንግዲህ ሰዎች ሶሻል ሚዲያን በመጠቀም በማን አለብኝነት ሰዎችን የሚሰድቡ ስም የሚያጠለሹ ከዚህ መማር እንደሚገባ ነው የሚያስረዳን መልእክታችን ነው ይሄ እንግዲህ